አንድ ቢሊዮነር ሽማግሌ ገና በሁለት ቀን ትውውቅ ውስጥ ሀብቴን እንድትወርሽልኝ አግቢኝ ቢላችሁ ምን ታደርጋላችሁ? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ እንግዲህ እጅግ አጓጊ የሆነውን በ2025 በጉጉት ሲጠበቅ የነበረው ሚስ ኢንካግኒቶ የተሰኘውን የኮሪያ ድራማ ይዘንላችሁ መጥተናል። ይህ ታሪክ በቀል፣ ሴራ እና ያልተጠበቀ ፍቅርም የታጨቀበት ነው። እስከ መጨረሻው ድረስ አብራችሁን ካላያችሁት ብዙ ነገር ያመልጣችኋል። ታሪካችን የሚጀምረው ከከተማ ወጣ ብላ በምትገኝ ሙንቻንግ በምትባል ሰላማዊ መንደር ነው። እዚህ መንደር ውስጥ አዲስ የመዋለ ሕፃናት መምህር መታለች። ስሟም ቢዊ ይባላል። ግን አትታለሉ፣ ይህ ስሟ የውሸት ነው። እውነተኛ ስሟ ዩንግራን ይባላል። ዩንግራን ህይወቷ ያላደላት ምስኪን ሴት ናት። እናቷ በልጇ ስም ብድር እየተበደረች በቁማር የምታባክናት የመከራ እናት ናት። ዩንግራን ያገኘችውን ሳንቲም ሁሉ እናቷ ትዘርፍባታለች። የዚህችን ልጅ ስቃይ ስታዩ አረ እንደዚህ አይነትም እናት አለ እንዴ ማለታቸው አይቀርም። በመጨረሻም ግን ዩንግራን ይህንን የድህነት አዙሪት ለመስበር ትወስናለች። ያንን የምታደርገው የሀገሪቱ ትልቅ የድንች ፋብሪካ ባለቤት ለሆነው ሊቀመንበር ሳንጎን የግል ጠባቂ ለመሆን በመወዳደር ነበር። ዩንግራንም በኢንተርቪው ላይ ስትቀርብ እድሏ ይጨለመ መሰለ። ምክንያቱም ሲቪዋ ላይ ምንም ልምድ የላትም። ነገር ግን ዩንግራን አራዳ ነበረች። ልምድ የለሽም ሲሏት መርማሪውም በጥፊ ልትለጥፈው አምራ አፍንጫው ላይ ቆመችው። አደጋ ቢመጣም እንደዚህ ነው የምከላከለው ስትላቸው በካሜራው ሲያያት የነበረው ሊቀመንበሩ ይቺ ልጅ ለኔ ትሆናለች ብሎ ወዲያውኑ ቀጠራት። ይሁን እንጂ ዩንግራን ሌላ ፈተና ገጠማት። ዩንግራን በአንድ ወቅት የሴቶች ንጽህና መጠበቂያ ሞዴስ ሰርቃ ለ6 ወራት ታስራ ነበር። ሊቀመንበሩ ለምን እንደሰረቀች ሲጠይቃት የሚረዳኝ ሰው ስላልነበረኝ ነው ስትል ልቡ ተነካ። እዚህ ጋር ልብ በሉ፣ ሊቀመንበሩ የሚፈልገው ጎበዝና ተዋጊ ሴት ብቻ ሳይሆን እንደሱ የተጎዳችና የታመነችም ሴት ነበር። በመጨረሻም ዩንግራን ወደ ሊቀመንበሩ ግዙፍ ግቢ ገባች። ግቢውም ቤተ መንግስት ይመስላል፣ ግን ጭር ያለና የሚያስፈራ ነው። እዚህ ግቢ ውስጥ ዩንግራን አንድ አስደንጋጭ ነገር አገኘች። በየማዕዘኑ ድብቅ ካሜራዎችም ተተክለዋል። መጀመሪያ ላይ ሊቀመንበሩ ሴት አሳዳጅ ፕሬቨርት መስሏት ነበረ። ግን እውነታው ሲገለጥ ሊቀመንበሩ በገዛ ልጆቹ ጥቃት እንዳይደርስበት ምግብ ውስጥ መርዝ ይጨመራል ብሎ ስለሚፈራ ነበር በየቦታው ካሜራውን ያስተከለው። እስቲ አስቡት፣ ያንን ሁሉ ሀብት ይዞ ምግቡን እንኳን ተረጋግቶ መብላት የማይችል ምስኪን ሽማግሌ ነው። ዩንግራንም ይህንን ስትረዳ አንተ ሀብታም ኮንክ ለምን ጥሩ ምግብ ሰሪ አትቀጥርም ብላ ስልኳ ላይ ጽፋ ለካሜራው ማሳየችው። ሊቀመንበሩን በድፍረቷ ስቆባታል። ሊቀመንበሩም ሁለት ጭራቅ የሆኑ የእንጀራ ልጆች አሉት። ሴት ልጁ ሶዮንግ ፕሮፌሰር ብትሆንም እጅግ ክፉና ምቀኛ ናት። አባቷ መቼ እንደሚሞትና ሀብቱን መቼ እንደምትወርስ ነበር የምትጠብቀው። ለካስ የሊቀመንበሩ እውነተኛ ልጅ የሪም በአሜሪካ ትምህርት ላይ ያለች በእነዚህ ምቀኞች በተደረገ ሴራ ምክንያት ነበር የተገደለችው። ይህንን ሲያቅ ነው ሊቀመንበሩ በልጆቹ ላይ የመጨረሻውን የበቀል በትር ለማሳለፍ የወሰነው። በመጨረሻም ሊቀመንበሩ ዩንግራንን ወደ ሚስጥራዊ ቢሮ ጠርቷት ካንሰር እንዳለበትና በህይወት የሚቆየው ለ6 ወራት ብቻ እንደሆነ ነገራት። ከዚህም እንዲህ አላት፣ ልጆችን መግደል በጣም ቀላል ነው። እኔ የምፈልገው ግን የማይወርሱትን ሀብት እያዩ እንዲጋጠሉ ነው። ስለዚህ ዩንግራን እባክሽ አግቢኝና የዚህን ሁሉ ቢሊዮን ብር ሀብት ባለቤት ሁኚ አላት። ቀጥሎም ባዶ እጅሽን ብትወርሺ ልጆች ያጠፉሻል፣ እኔን ግን ብታገቢኝ ትልቅ ስልጣንም ይኖርሻል፣ የጋውሳን ግሩፕ መቤትም ትሆኛለሽ። ያኔ ልጆቼ ቀድሞ ልጄ ላይ የፈጸሙትን ወንጀል ባንቺ ላይ ለመፈጸም ሲሞክሩ ወጥመድ ውስጥ ይገባሉ ሲላት ዩንግራን በግርም ታየችው። ሊቀመንበሩ በዚህ አላበቃም ነበር። ይህን ጦርነት ካሸነፍን ሁሉንም ነገር ትወርሻለሽ፣ ከድህነትም ለዘላለም ትገላገያለሽ አላት። ዩንግራን ግን አልተስማማችም። እኔ እናንተ የቤተሰብ ጦርነት ውስጥ መግባት አልፈልግም ብላ ወስና ቦርሷን ለማሸግ ወደ ክፍሉ አመራች። ግን እጣ ፈንታዋ አስቀድሞ ተወስኖ ነበርና በዚህ መሃል ስልኳ ይጠራል። ማን ይመስላችኋል? ገንዘቧን መዝረፍ የማይሰለቻት እናቷ ነበረች። አዲስ ስራ መያዝሽን ሰምቻለሁ፣ ወዲያውኑ 10 ሚሊዮን ብር ላኪልኝ ብላ ጮኸችባት። ዩንግራንም ይህንን የዘላለም ስቃይ ከዚህ በኋላ ይበቃኛል ብላ ወሰነች። ወደ ሊቀመንበሩ ሚስጥራዊ ክፍል ተመልሳ የሰርጉን ቀለበት ጣቷ ላይ አደረገችው። እጣ ፈንቴን ከዚህ በኋላ ቀይረዋለሁ ብላ ለራሷ ቁርጥ ውሳኔን አደረገች። እዚህ ጋር ነው እንግዲህ ታሪኩ የሚጀምረው። በማግስቱ ጧት ቁርስ ሰዓት ላይም ዩንግራን የሊቀመንበሩ ሹፌር ቡና ውስጥ ላግዛቲቭ ትጨምርበታለች። ሾፌሩም ሆዱን ስለታመመ ስራውን መስራት አልቻለም። ዩንግራንም መሪውን ይዛ ከሊቀመንበሩ ጋር አንዳንድ የሰርግ ወረቀቶቹንም ይዘው ወደሚጠብቃቸው ሊዮንግ ጋር ይደርሳሉ። እዛም እንደደረሱ የሰርጉ ስነ ስርዓት ይካሄድና ይጋባሉ።
ሰርጉ ግን ቀላል አልነበረም። የውርስ ውልም መፈራረም ነበረባቸው። ሶንግና ወንድሟ የጋውሳን ግሩፕ ውስጥ ዳግመኛ እግራቸውም እንዳይረግጡ ማረጋገጥ ነበረባት። ሁሉንም መስፈርቶች ካሟላች የሊቀ መንበሩ ሀብት በሙሉ የሷ ይሆናል። ግን እዚህ ላይ አንድ አስደንጋጭ ሁኔታም አለ። ሊቀ መንበሩ በሞት ራሱን ሲያጠፋ ሁኔታዎችን ሙሉ ለሙሉ በካሜራ መቅረጽ ግዴታዋ ነበረ። ለምን መሰላችሁ? ዮንግራን ከሞተ በኋላ የሱን ፍላጎት እንደፈጸመች ማረጋገጫ ለመስጠት ነው። ካልሆነ ግን ሊዮን ቪዲዮውን ለፖሊሶች እንደሚያስረክብ አስጠነቀቃት። ሰርጉም እንደተጠናቀቀ የሰርግ ፎቶዎችን አንስተው ወደ መኖሪያ ቤታቸው ተመለሱ። ሊዮንግ ለዮንግራን አንድ ነገር አስረዳት። ሊቀመንበሩ ከሞተ በኋላ ወዲያውኑ ወደ ሙቻንግ ወደምትባል የሊዮን የትውልድ ከተማ መሄድ እንዳለባትና እዛ የበኋላ ህፃናት መምህር መስላ መደበቅ አለባት። ሶዮንግ ስለ ትዳር እንዳወቀች ወዲያውኑ ገዳዮቹን ትልካለች። ሙቻንግ ግን ትንሽ ከተማ ስለሆነች ሁሉንም ሰው ሁሉንም ያውቃል። ስለዚህ ገዳይ በመጣሳት በቀላሉ ለማወቅ ይቻላል ብሎ አስረዳት። ምክንያቱም የባለ አክሲዮኖቹ ስብሰባ የሚካሄደው ሊቀመንበሩ ከሞተ ከ3 ወራት በኋላ ነው። ስለዚህ እስከዚያው ድረስ ዮንግራን ተደብቃ መኖርና በህይወት መቆየት አለባት። በማግስቱ ጧትም ሊቀመንበሩ ከቀድሞ ኢንጆሪ ከሚያቀርብላቸው ሰው ጋር ከዶንግሚን ጋር ቁጭ ብለው እያወሩ ነው። እንዴት ጣፋጭ የሆኑ ኢንጆሪዎችን ሁሌ ማቅረብ እንደሚችል እየጠየቁት ነበረ። ዮንግራንም ከሩቁና የነሱን ውይይት ትመለከት ነበር። በድንገት ሊዮንንም ይህንን ሳይ እንዲህ ብሎ መናገር ይጀምራል። ይህ የፍቅር ታሪክ ቢሆን ኖሮ የአጎቴ ልጅ ዶንግሚን ዋና ተዋናይ ባይሆንም እንኳን እንዲህ በቀላሉ የሚታለፍ ልጅ ግን አይደለም ብሎ ይነግራታል። ዮንግራንም እኔ በፍቅር ምናምን ለማሰብ ጊዜ አለኝም ብላ አቋረጠችው። ምክንያቱም እሷን የሚያሳስባት የሊቀመንበሩ ሞትና በቀሉ ብቻ ነበረ። ዮንግራንም ራሷ ክፍል ገብታ ስልኳን እያየች እንዳለ ድንገት የስልክ ጥሪ ይገባላታል። ከሊቀመንበሩ ነበረ። እሷም በድንገት የሊቀመንበሩን ህመም መጥናት ስታይና ወድቆ ሲንፈራፈር ስታየው ደንግጣ ወዲያውኑ ወደ ሆስፒታል ትወስዷለች። ዶክተሩም ልክ እንዳየው ከዚህ በኋላ ህመሙን የሚቆጣጠርለት ሞርፊን ያስፈልገዋል አላት። ይህ ማለትም የሊቀመንበሩ ህመም ከዚህ በኋላ ሚስጥር ሆኖ ሊቆይ አይችልም ማለት ነው። ለመኖርም 3 ወር ብቻ ነው የቀረው ሲላት አስደንጋጩን ዜና ይነግራታል። ይሁን እንጂ ይህን ሁሉ ንግግራቸውን የሰማች የሶያንግ ሰላይ የነበረች ነርስ እዛ ነበረች። ወዲያውኑ ለሶያንግም ደውላ ትነግራታለች። ሶያንግም ሀብቱ እንዳያመልጣት ተጨነቀች። ኋላ መስላ ማልቀስ ጀመረች። አባቴ ሊሞት ነው፣ ጥሩ ዶክተር ፈልጉልኝ እያለች ለባለ አክሲዮኖቹም ደወለች። አላማዋ ግን ሊቀመንበሩ ከመሞቱ በፊት የኩባንያውን አክሲዮን ወይም ደግሞ ስቶክን ዋጋ እንዳይወድቅባት ማድረግ ነበረ። የሶንግም ወንድሟ ሲሆንም አዲስ ሊቀመንበር እንደሚሆንም አስበው መዘጋጀት ይጀምራል። ከሆስፒታልም ጨርሰው ወደ ቤት ሊመለሱ ሲዘጋጁ ሊቀመንበሩ አስደንጋጭ ውሳኔን አደረገ። ዛሬ ማታውኑ እንድትገኝ ይፈልጋሉ አላት። ይህንን ስቃይ ዳግመኛ መታገዝ አልፈልግም ሲል ተማጸናት። ዶክተሩም የሚያስፈልጋትን መድኃኒት ለዮንግራን ይሰጣታል። ወደ ቤታቸውም ከተመለሱ በኋላ ሊቀመንበሩ ለዮንግራን ወደ ኩሽና ሂጂና ለቤት ሰራተኛዋ ራሚዮ እንድታዘጋጅልኝ ንገሪያት፣ ዛሬ የምመገበው የመጨረሻ ምግቤ ነው አላት። ዮንግራንም ሳታውቅ ሊቀመንበሩ ራሱን በራሱ ቪዲዮን መቅረጽ ይጀምራል። ዮንግራንም በኋላ የጥፋተኝነት ስሜት እንዳይሰማ ታስቦ ነበር። እዚህ ጋር የሊቀመንበሩን ብልህነትና ለሱ ያለውን ስሜት ሙሉ ለሙሉ ይታያል። በድንገትም የጥይት ድምጽ ተሰማ። ዮንግራን ስትሮጥ ወደ ክፍሉ ስትገባ ሊቀመንበሩ ራሱን አጥፍቷል፣ ህይወቱም አልፎ ነበረ። ሊዮንግም ወዲያውኑ ደረሰና ምንም ነገር አትንኪ፣ ጥርጣሬ እንዳይነሳብሽ ብሎ ከክፍሉ ያስወጣታል። ክፍሉንም ዘግቶ ሁሉንም ነገር አስተካከለ። ዜናውም እንደወጣ ሶንግና ወንድሟ በደስታ መፈንደቅ ጀመሩ። በስተመጨረሻ ሀብቱ የኛው ነው ብለው በደስታ መፈንደቅ ጀመሩ። ነገር ግን ሊዮን በድንገት ብቅ አለና ፈገግታቸውን ሙሉ ለሙሉ አጠፋው። የሊቀመንበሩን ኑዛዜ ሙሉ ለሙሉ መቀየሩን አሳወቃቸው። የሊቀመንበሩ የቀብር ስነ ስርዓት ላይም ለመጀመሪያ ጊዜ ሶንግና ወንድሟ ከአንድ ወር በፊት ሊቀመንበሩ ያገባትን ሴት ተዋወቋት። ዮንግራን ነበረች። ሶንግም ልታስፈራራ ስትሞክር ዮንግራን በድፍረት አዲሷ እናትሽን አክብሪ ብላ መለሰችላት። ዶንግሚንም የሊቀመንበሩ ስርዓተ ቀብር ላይ ተገኝቶ ነበርና ዮንግራን ፊቷን በጨርቅ ሸፈና ከፎቶ አንሺዎች ስታመልጥ ሲመለከት ይህች ሴት ማናት ብሎ አሰበ። መኖሪያ ቤት ውስጥም የነበሩት ሰራተኞች በሙሉ ዮንግራንም የአዲሱ ቤት ባለቤት መሆኗን ሲያውቁ በአክብሮት ሰገዱላት። ይሁን እንጂ የቤት ሰራተኛዋ የሶንግ ሰላይ ስለነበረች ወዲያውኑ ለሶንግ ደወለችና የዮንግራንን እንቅስቃሴ መንገር ትጀምራለች። ሶንግም 100 ሚሊዮን ብር እንደምትሰጣቸው ቃል ገብታ ዮንግራን በቤት ውስጥ ቆልፈው እንዲያስቀምጧትና እንዲያስሯት አዘዘቻቸው።
ጠባቂውም ዮንግራን የቴኳንዶ ቀበቶ እንዳላት ያውቅ ስለነበረ ወዲያውኑ ዱላ ይዞ ሊገጥማት ይዘጋጃል። ዮንግራንም ሁሉንም እንቅስቃሴ ታውቅ ነበርና ቡና ውስጥም የጨመሩትን የእንቅልፍ መድኃኒት ስላወቀችባቸው ወዲያውኑ የቤት ሰራተኛዋ ፊት ላይ ትደፋዋለች። ጠባቂውንም መሬት ላይ ደብድባ ከቤት ውስጥ አምልጣ ትወጣለች። ሶዮንግም የዮንግራንን ወደ አውሮፕላን ማረፊያ መሄድ ሲሰማ ቀጥታ ወደ ውጭ ሀገር ልሸሽ ነው ብላ ስለጠረጠረች የሷ ሰዎችን ወደዛ ትልካለች። ይህ ግን የዮንግራን ወጥመድ ነበረ። ወዲያውኑ ወደ አውሮፕላን ማረፊያ ካመራች በኋላ ልብሷን ቀይራ በአውቶቡስ ውስጥ ወደ ሙንቻንግ ከተማ ታመራለች። ዮንግራንም ልክ ሙንቻንግ እንደደረሰች አንድ ያልጠበቀችው ነገር ተከሰተ። በአውቶቡሱ ተርሚናል ሊጠብቃት የመጣው ሰው የሊዮን ያጎት ልጅ የአንጆሪ ሲያቀርብ የነበረው ዶንግሚን ነበረ። ዮንግራንም የፍቅር ቦታ የለኝም ብላ የነበረውን ሰው አሁን ፊት ለፊቱ ስታየው ይበልጥ ቆንጆ ሆኖ አገኘችው። እናም ዶንግሚንም በበኩሉ ይቺ ልጅን የት ነው ማውቃት ብሎ በአግራሞት ይመለከታት ነበር። ዶንግሚንም መኪናው ላይ ከጫናት በኋላ ይጠራጠርና የሆነ ቦታ አውቅሻለሁ ብሎ ይጠይቃታል። እሷን በመበሳጨት ዝም ብለህ ብትነዳስ ብላ አፉን ታስይዘዋለች። ዶንግሚንም በሁኔታው ግራ ይጋባል። በሌላ በኩል ደግሞ የማቹ ባለሀብት ልጅ ሶዮንግ ዮንግራን ሌባ ናት፣ የአባቴን ንብረት አታላ ወስዳለች በማለት በጋዜጣና በቴሌቪዥን ስሟን እያጠፋች ነበረ። ዮንግራንም ይህንን ስትሰማ ምንም አልደነገጠችም። እንዲያውም ከአባትየው የተሰጣትን ሽጉጥ አውጥታ እያየች ለለውጥማ ዋጋ መክፈል አለብኝ ብላ ራሷን እያስታወሰች ነበር። ታዲያ የሚገርመው ነገር የሙንቻንግ ነዋሪው ዶንግሚን የዋንጆሪ ገበሬ ቢመስልም የቀድሞ ወታደራዊ ማርሻል አርት የሚያውቅና አደገኛው ሰው ነበረ። ሲናደድም ስለማይቆም የመንደሩ ሰው ማዶግ እያሉ ነበር የሚጠሩት። ዮንግራን ግን ሁሌም ለሷ ምስኪን ነው ብላ ትንቀዋለች። በመጨረሻም ርዕሰ መምህሯ የቡኢ የትምህርት ማስረጃ ሐሰት መሆኑን ትደርስበታለች። ወዲያውኑ ፖሊስ ጠራለው ብላ ስትዝት ዮንግራን ስልኩን ቀምታት ቀዝቃዛ ድምጽ አወጣች። ትምህርት ቤቱ ሊዘጋ እንደሆነ አውቃለሁ፣ ዝም ካልሽ ግን መሬቱን ገዝቼ በስምሽ አደርገዋለሁ ስትላት ርዕሰ መምህርቷ በአንድ ጊዜ ተለወጠች። እመቤቴ ማዳም እያለች ለዮንግራን ስትሰግድላት ዶንግሚን በሩን ከፍቶ ይገባል። ለምንድነው ማዳም የምትያት ብሎ ሲጠይቃት ክፍሉ በዝምታ ተዋጠ።